ሰላም እንዴናችሁ ውድ ቻናል ተከታታዮች ሊቨርፑልን በተመለከቱ በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሊቨርፑል ከዶሚኒክ ሶቦስላይን ጋር በአዲስ ኮንትራት ዙሪያ ንግግር ጀምሯል ተብሏል። ቀያዮቹ የሞተራቸውን የወደፊት ዕጣ ፈንታ ማረጋገጥ ይፈልጋሉ ተብሏል። ታዲያ ይህንን ተጫዋች አዲስ ኮንትራት በሚያስፈርሙበት ሁኔታ እየሰሩ እንደሆነ እየተገለጸ ይገኛል። ፔፕ ጋርዲዮላ ስለ ቨርጂል ቫን ዳይክ እና ሰርጂዮ ራሞስ ንጽጽር እንዲህ ሲሉ ተናግሯል። ሁለቱም ብዙ ልምድ ያላቸው እጅግ በጣም ጥሩ ተጫዋቾች ናቸው። እኔ የምለው ዋንጫዎች ብቻቸውን በግል ምርጥ ተጫዋች አያደርጉም፣ ይልቁንስ በሜዳው ላይ የምታሳድረው ተጽዕኖ ነው። ይህም በተጫዋቾች ላይ ኃይለኛ ጨዋታ በማሳየት ሳይሆን በተከላካይ መስመር ላይ ጨዋታውን ፕሮፌሽናል በሆነና ውብ በሆነ መንገድ በማቀበል ነው። ቫን ዳይክ ደግሞ ከነዚህ ውስጥ አንዱ ነው። የአየር ላይ ፍጻሜዎችን ማሸነፍ፣ ንጹህ ታክሎችን ማድረግ፣ ፍጥነትና ልምድ ከኋላ መስመር ሆኖ በሜዳው ላይ በሚያደርጋቸው የረጅም ርቀት ፓሶች ማድረግ እንዲሁ ያሉ አስደናቂ ተጫዋቾችን በቡድን ውስጥ መያዝ በእውነትም ድንቅ ነው ሲሉ ተናግሯል። ቨርጂል ቫን ዳይክ እኔም ደግሜ ከዚህ በፊት ተናግሬ የነበረ ተጫዋቹ ምን ያህል ፖቴንሻል አቅም እንዳለውና ቀጣይም እንግዲህ ለሚመጡ ተጫዋቾች ልምድ ይሰጣል ተብሎም ይጠበቃል። ሊቨርፑል ለጀርሚ ጃኬትና ለጆቫኒ ሊዮኒ በአንፊልድ ብቃታቸው እንዲያሳዩ እድል መስጠት እንደሚፈልግ እየተገለጸ ይገኛል። ሁለቱም እንግዲህ ባጋጠማቸው ጉዳት ምክንያት ሊቨርፑል ሲበደል መመልከት ችለን ነበረ። ታዲያ ሊቨርፑሎች ለእነዚህ ተጫዋቾች ልምድ እንዲያገኙ እድል ለመስጠት ሀሳብ እንዳላቸው ነው እየተነገረ የሚገኘው። ያንዶ ማንዴ በሊቨርፑል የክረምት ፊርማ ዝርዝር ውስጥ በከፍተኛ ደረጃ ላይ እንደሚገኝ ታማኝ የሚባል የዜና አውታር ዘግቧል። የተጫዋች ለበርካታ ጊዜ ከሊቨርፑል ጋር ስሙ ሲያዝ ነበር። ታዲያ የተጫዋች በሊቨርፑል ዋነኛ የዝውውር እቅድ ውስጥ እንደሚካተት ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። በጣም ፖቴንሻል ያለው ተጫዋች ነው። ለሊቨርፑልም እንግዲህ ጥሩ ነገርን ያደርጋል ተብሎ ይጠበቃል የሚፈርም ከሆነ። ኢብራሂማ ኮናቴ በነጻ ዝውውር ሊቨርፑልን ይለቃል። ውሳኔውም ተላልፏል። በአዲሱ ለመቆየት የላቁ ድርድሮች ቢደረጉም በሚያዝያ ወር በተጫዋቹ በኩል ለመቆየት ፍላጎት መኖሩ ቢረጋገጥም የመጨረሻ ስምምነት ላይ መድረስ ባለመቻሉ ኮናቴ ክለቡን ይለቃል ሲል ፋብሪዚዮ ሮማኖ አስታውቋል። ኮናቴ ለበርካታ ጊዜ ነበር ይሄ ነገር ሲነሳ የነበረው እና ታዲያ በመጨረሻም ይህ ተጫዋች ከሊቨርፑል እንደሚለቅ ነው እየተገለጸ የሚገኘው በነጻ ዝውውር። ይህ ነገር ትንሽ ሊያስከፋ ይችላል። ምክንያቱም ወጣት ነው። አንዳንዴ ስህተቶችን ሊሰራ ይችላል። የተገመተውን ያህልም ላይ እንቀሳቀስ ይችላል። ነገር ግን በዚህ ሁኔታ ክለቡን በሚገባ ሳይጠቅም ከክለቡ መልቀቁ ትንሽ ሊያስከፋ ይችላል። ተጫዋቹ ፖቴንሻል እንዳለ ሁላችንም እናውቃለን። ወዴት እንደሚሄድ እስካሁን ድረስ አልታወቀም። ግን ከሊቨርፑል የመልቀቅ ዕድሉ እጅግ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየተገለጹ ይገኛሉ። አየሩም እንግዲህ በሊቨርፑል ቤት ያለው አየር ለተጫዋቹ እንዳልተመቸው ነው እንግዲህ ታማኝ የሚባሉ የዜና አውታሮች ከደሞዝ ጋር የሚነሱ ጥያቄዎች እንዳሉ የዜና አውታሮች እየገለጹት ይገኛሉ። ክሪስታል ፓላስ እንግዲህ አዳም ዋርተንን ቢያንስ ለአንድ ዓመት ተጨማሪ ወቅት በክለቡ ማቆየት እየሞከረ ይገኛል። ክለቡ ለኤሮፓ ሊግ መፋለም ተጫዋቹን ለማሳመን ሊረዳ ይችላል ተብሏል። ሊቨርፑል በአዳም ዋርተን ላይ ፍላጎት ካላቸው ክለቦች መካከል አንዱ ሲሆን ሆኖም ፓላስ ተጫዋቹን ለማቆየት ጠንካራ አቋም ላይ ይገኛል ተብሏል። ምክንያቱም የአማካኙ ውል እስከ 3 ዓመት ድረስ የሚያቆይ ነው ተብሏል። የአዳም ዋርተንን ሁኔታ ከተመለከተን እንግዲህ በጣም ድንቅ ከሚባሉ ተጫዋቾች ውስጥ በግንባር ቀደምነት የሚጠቀስ ነው። ተጫዋቹ እንግዲህ የሚያደርጋቸው ፕሮግሬሲቭ ፓሶች እንዲሁም ደግሞ ከመሀል የሚሰነጥቃቸው አስገራሚ የሆኑ ኳሶች ለሊቨርፑል በተለይም በመሀል ክፍል ያለውን ጥንካሬ ከፍ ያደርግለት ነበር እና በሊቨርፑል የዝውውር ራዳር ውስጥም ከገባ ሰነባብቷል። ታዲያ አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ክሪስታል ፓላስ እንዲህ በቀላሉ ይህንን ድንቅ የሆነ ተጫዋችን መልቀቅ እንደማይፈልግ ኢንኬስ ከለቀቅ እንኳን ከፍተኛ የዝውውር ሂሳብ ሊጠይቅ እንደሚችል ነው ታማኝ የሚባሉ የዜና አውታሮች እየገለጹት የሚገኘው። ተጫዋቹ ኳሊቲ እንዳለው ብቃት እንዳለው ምንም ጥያቄ የሌለው ነገር ነው። በበርካታ የአውሮፓ ክለቦች የዝውውር ራዳር ውስጥ የገባ ተጫዋች እንደሆነ ይታወቃል። ነገር ግን ፓላሶች ተጫዋቹን የመልቀቅ ፍላጎት የላቸውም። ስለዚህ ይህንን ተጫዋች ማዘዋወር ለሊቨርፑል ከባድ ይሆናል ተብሎ ነው እየተገለጸ የሚገኘው። ሃርቪ ሊቮት በሊቨርፑል የቅድመ ውድድር ዘመን የመጀመሪያ ሳምንት የቡድን አካል ይሆናል። ነገር ግን የሚሸጥበት እድል ከፍተኛ ነው ተብሏል። ተጫዋቹ ፖቴንሻል አለው። ነገር ግን በሊቨርፑል ቤት የመቆየት እድሉ ጠባብ እንደሆነ እየተገለጸ ይገኛል። ማርኮ ሴኔሲ ወደ ቶተንሃም ማግባቱ ተረጋግጧል። ታዲያ ይሄ ተጫዋች ለበርካታ ጊዜ ከሊቨርፑል ጋር ስሙ ሲያዝ እንዲሁ በቀላሉ ሊቨርፑሎች ያገኙታል ብዬ ኤክስፔክት አድርጌ ነበር። ነገር ግን ባልተጠበቀ ሁኔታ ወደ ቶተንሃም ለመቀላቀል መስማማቱ ተረጋግጧል። ከርቲስ ጆንስ ወደ ኢንተር ሚላን ለመሄድ ፍቃዱን እንደሰጠ እየተገለጸ ይገኛል። ኢንተሮች በቻሉት መጠን ዝውውሩን ቶሎ ለመጨረስም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የዚህ ተጫዋች ነገር አብቅቶለታል ማለትም ወደ ኢንተር ሚላን የመሄድ እድሉ እጅግ ሰፊ ነው። በቅርቡ እንግዲህ
ተጫዋች ወደ ኢንተር ሄዷል የሚለው ነገር እንሰማለን። ወደ ኢንተር መሄዱ ተረጋግጧል የሚለው ነገር የምንሰማበት እድል እጅግ ሰፊ እንደሆነ ነው እየተገለጸ የሚገኘው። ሊቨርፑሎች ታዲያ በርካታ ተጫዋቾችን በክረምቱ የዝውውር መስኮት ይመለከታሉ ተብሎ ይጠበቃል። በዛሬው ዕለት ሊቨርፑልን የተመለከቱ ስፖርታዊ መረጃዎች አጠር ባለ ሁኔታ አቅርቤላችኋለሁ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ነው።